በዘርፉ ላይ ያበረከተው የሚፈልገውን የሚችለውን አስተዋጽኦ ሁሉም ሰው ፈቃደኛ ነው። በእርግጠኝነት የህግ አካላት አሉ፣ በመንግስት መስሪያ ቤት ውስጥ የሚሰሩ ሰዎች አሉ። እያንዳንዱ ቤተክርስቲያኒቱ ብትሰበሰብና ሰብሳቢ ሆና ራሷ ብትመራው አመጽም አይሆንም። በመንግስት በኩል አሁን አንተና እኔ ብናደራጅ አመጽ ነው የሚሆነው። የሱን ስራ ነው ይሰራንለት። በመንግስት በኩል ሲሆን ግን በቤተክርስቲያን በኩል ሲሆን ግን አመጽም አይደለም፣ ህጋዊ ነው። ምክንያቱም ህጋዊ ተቋም ነው፣ ህጋዊ ሰውነት ያለው ተቋም ነውና ያንን ማድረግ ይቻል ነበር። እኛም ሳንሞት ሌላም ሳንገድል ማንም ሳይሞት በሰላም መኖር እየቻል ለምንድን ነው የምንገደለው? የሚመኑ እኮ ጥያቄው ቁጣን ነው የሚያስነሳው። ጳጳስ የለንም እስኪል ድረስ ማለት ነው። ወጣቱ ተነስቶ እንዲስከረማቸው። ወጣቶች ግን እዚህ ጋር ትንሽ ልዩነት የሚኖረን ምናልባት እኔ ከመሃል ከነዚህ ጣቶቼ አንዷ ብትቆስል ስሙሩ ይሙት ሊባል አይችልም። እሱማ ልክ አይደለም። ለዛም ነው ይሄንን አጀንዳ ዛሬ እንድናነሳው አንዱ ምክንያት። በነገራችን ላይ እንዲህ ትውልድ እየበዛ በሄደ ቁጥር እኔ ጳጳስ ሚጣላ ካህን ሚጣላ ቤተክርስቲያን ሚጣላ ሰው ነው። በቃ መምራኖቿን ከጠላ ቤተክርስቲያኒቱ ምን ብሎ ሊመጣ ይችላል? ምክንያቱም ነገ እኮ ልጅ ይዞ የሚመጣው ካህኑ ጋር ነው ሊያስጠምቅ። ነገ ሊቆር የሚመጣው ካህኑ ጋር ነው ሊቆር። ስለዚህ ካህኑን ከጠላው ምንድን ነው? ቤተክርስቲያን ማለት እኮ በካህኑ በኩል በክህነት ነው። በሰበቡ ይሄ የዓለም ብርሃን የሚባል ደግሞ ጳጳስ የለም ካህን የለም ይባላል። ምናልባት እነሱም አንዱ ስጋቴም እሱ እንዲህ አይነቱን አካሄድ ተጠቅመው እስካሁን ስትራቴጂክ ጨርሶ ጽፎ የጨረሱ ሰዎች ሊኖሩ ይችላሉ። በደንብ ይችን ክፍተት ይጠቀሙባታል። በነገራችን ላይ የነበጋሻው ዘመን በጋሻው እንዴት እንደገነነ ታውቃለህ? የ97 ምርጫን ተከትሎ የመጡ ችግሮች ናቸው። ያ ዘመን ጳጳሳቶቻችንን ቅዱስ ፓትርያርኩን ጨምሮ ማለት ነው በወቅቱ የነበሩትን በህዝቡ ዘንድ እንዲጠሉ ያደረገ አንዳንድ ክስተት ይሰማ ነበር ሰው። እንዳሁኑ እንኳን ሚዲያ ይሄን ያህል እንትን ስላልነበረ እኛም አንተና እኔም ዲማ ነበር ነው ታውቃለህ። ያኔ ገና ወደ እንኳን ፌስቡክ ስልክም የለንም። እንደዚያ ስለነበር ወሬውን አልሰማም። ኋላ ግን ስንሰማ በጣም ያገነናቸው ያጀገናቸው ዕውቀታቸው ስብከታቸው ሌላ ተሰጧቸው አይደለም ያገነናቸው እንዲህ አይነት አጋጣሚ ነው። እና እኔ ለብፁዓን አባቶቻችን እኛ ይህንን ያነሳንበት ምክንያት ሌላ